በመቶዎች የሚቆጠሩ ነብይ የከለከሉን ነገሮችን እየተዳፈረን፣ ነብይ ያዘዙን ነገሮችን እየተወን፣ ገበያ ላይ ያጭበረበረን፣ ባል ሚስቱን የበደለ፣ ወላጆቹን ያመፀ፣ ጎረቤቱን ያስቸገረ፣ የሰው ገንዘብ እየቀማ በአመት አንድ ረቢዑል አወል 12 ላይ የነብይ ወዳጅ ነኝ ብሎ ጥምጣም ጠምጥሞ ጀለቢያ አድርጎ መጥቶ ጨፍሮ መሄድ ከስሜት ውጪ ምንም ማለት። በትክክል የነብይ ወዳጅ ቢሆን ነብዩ አለይሂ ሰላቱ ወሰላም ጁሙዓ መስጂድ መተህ ቀደም ብለህ ገብተህ ጁሙዓ ስገድ ብለውሃል፣ ያለብህን ሐቅ ክፈል ብለውሃል፣ አትዋሽ ብለውሃል። የተለያዩ ያዘዙን የከለከሉን ነገሮች አሉ። እነዚህ ክልከላና ትእዛዛት ላይ አቋማችን ምን ይመስላል? መውለዱ መጨፈር፣ መብላት፣ መጠጣት፣ መስከር ስለሆነ ለስሜታችን ቁልቁል ሆነ ቀለለን፣ መውለድ አይከብድም። ሌሎች ነገሮች ግን ትእዛዛት፣ ጀነት የሚያስገቡ የሙእምንነት ትክክለኛ መፈተኛ የሆኑ ነገሮች ዳገት ሆኑብን። መውረድ ማንም ይችላል፣ ስሜትን ተከትሎ መሄድ ማንም ይችላል። ዲንን ጫወታ ዛዛታ ማድረግ ነው የሚሆነውና የትልቁን የነቢይን አለይሂ ሰላቱ ወሰላም ውዴታ ሁላችንም እንደፈለገን ልንተረጉመው አይገባም።